መድኃኔዓለም ሆይ ታላቁ አንተ የጾምከውን ጾም በአንተ ልክ አልጾመውም። ስጋዊ ትልቅነቴ ሰብሮኛል፣ ከአንተ ቤት ለይቶኛል። መንፈሳዊ ጸጋህን አልበሰኝ በሉት። ጉዙ ጎድለናል፣ ቆስለናል፣ ያዘንባቸው ነገሮች አሉ፣ አንገታችንን ያቆለመሙ ነገሮች አሉ። ግን ጀጅ አናርግ፣ ፍርድ አንስጥ። ምን ችግር አለ? እኔ ለራሴ ምን ብዬ ነው ደግሞ እኔ የምጾመው? በኑሮ እንደዚህ ቁርቁዝ እንዳልኩ አትበል። ይህን እንድታስብ ያደረገ የኃጢአት ስጋዊነት አለ ማለት ነው ውስጥ። አንዳንዴ ጮማ በልቶ አመስግኖ የሚተኛ እኮ አለ ጻድቅ። በቆሎ ደግሞ ኃጢአት የሚያሰራው አለ ሰይጣን፣ የልብ ክፋት ካለ። ስለዚህ ፕሮቲን እያየ የሚመጣ ሰይጣን የለም፣ ልብ እያየ ነው የሚመጣው። ፕሮቲኑን ከስነ ልቦና ጋር አብረ ስትተዋው ነው እንጂ ዝም ብሎ ዛሬ ጾም ነው ብያል እንደው ስጋ በሸተተ ቁጥር አፍንጫን ብትይዝ ጾም ሳይሆን ጥዩፍ ነው የሆንከው። ምግቡ ላይ አይደለም፣ ኃጢአት ያለው አመለካከት ላይ ነው። ስለዚህ ሰውነትን ከሚገነቡ ነገሮች የምንከለከለውን ያህል ልብን ከሚሰውሩ ኃጢአቶችም ራስን መጠበቅ፣ ከእግዚአብሔር ከሚለዩ ክፉ አመለካከት ራስን ማራቅ፣ እግዚአብሔርን መፈለግ። ማንን መፈለግ? እግዚአብሔርን መፈለግ። የሸሸንበት ታሪክ ያበቃል፣ የምንቀርብበት ታሪክ ይጀምራል። ጥሩ እኮ ነው።